የቻናላችን ተከታታዮች እንኳን ወደ ቻናላችን መጣችሁ። ዛሬ ኡስታዝ አቡ ሃይደር ያቀረበልን ጥያቄ አለ። አንድ ጥቅስ ከባይብል ጥቅስና ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምን አላቸው? ጥቂትን ጊዜ አለ ለወታደሮቹ ከናንተ ጋር እቆያለሁ፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ፣ አታገኙኝም አለ። ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታግኝተው ገደሉት፣ የታግኝተው ሰቀሉት። ይሄ ጥያቄያችን ነው ማለት ነው። እንግዲህ ውሸት የማይሰለቸው ለዓለማወቅ የሚማር እና የሚያነብ ቢኖር ኡስታዝ አቡ ሃይደር። እንግዲህ ኡስታዝ አቡ ሃይደር እንደሰማችሁት የካህናት አለቆች አይሁዳውያን ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ አላቸው። ከዚህ ቀጥል አድርጎ እንግዲህ ክርስቶስ ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበትም ልትመጡ አትችሉም ይላቸዋል። እንግዲህ ኡስታዝ አቡ ሃይደር የኔ መጽሐፍ ቅዱስ ሐሳብ ሲፈታ እንደሰማችሁት አይሁዳውያን ሊገድሉት እየፈለጉት ነው ያለ። ስለዚህ ትፈልጉኛላችሁ አታገኙኝም ሲል ለመግደል እንደሚፈልጉትና እርሱን እንደማያገኙት እየነገራቸው ነው ይለናል። ከዚህ ላይ ኢየሱስ እየተናገረ ያለው እንግዲህ ለመግደል እርሱን እንደሚፈልጉት ፍለጋ ስለ እርሱ ፍለጋ እያወራ ሳይሆን ይህንኑ ንግግር ለሐዋርያት ነግሯቸዋል። ለአይሁዳውያን የነገራቸውን ራሱን ንግግር ለሐዋርያት ነግሯቸዋል። ለምሳሌ ሐዋርያት እንደሚፈልጉትና ነገር ግን እንደማያገኙት ነግሯቸዋል። መቼም አይሁዳውያን እንግዲህ እንደሚፈልጉት ሐዋርያት የሚፈልጉት ሊገሉት ነው ብለን መናገር አንችልም፣ ያው ኡስታዝ አቡ ሃይደር ካላበደ በስተቀር። በዮሐንስ ወንጌል ምዕራፍ 13 ከቁጥር 21 ላይ ኢየሱስ ሐዋርያቱን ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር አለኝ፣ ትፈልጉኝም አላችሁ። ለአይሁድም እኔ ወደሚሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ለእናንተ ደግሞ እላቸዋለሁ ብሎ ተመሳሳይ ለአይሁድ የነገራቸውን ሐሳብ ለሐዋርያቱ ኢየሱስ ክርስቶስ ይነግራቸዋል ማለት ነው። በቁጥር 36 ላይ እንግዲህ ሲሞን ጴጥሮስ ጌታ ሆይ ወዴት ትሄዳለህ አለው። ኢየሱስም ወደሚሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰለት። ስለዚህ ለሐዋርያቱ ምን ነገራቸው? በኋላ ጊዜያቸው በሚደርስ ጊዜ እርሱን እንደሚከተሉትና ወደ እርሱ እንደሚመጡ፣ ነገር ግን አሁን ወደ እርሱ የመምጣቸው ጊዜ እንዳልሆነ ይናገራል ማለት ነው። ጌታ ኢየሱስ ክርስቶስ ወደ አባቱ እንደሚያርግና አይሁዳውያን ኢየሱስን ባለማመናቸው እና እርሱን በመግደላቸው ምክንያት ከእርሱ ሞት ትንሣኤና እርገት በኋላ ሌላ መሲህ ቢጠባበቁ ቢፈልጉም እንደማያገኙ እየተናገረ ነው። እንግዲህ ኢየሱስ ክርስቶስ ወደ አባቱ እንደሚሄድና በዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ላይ ወደ አባቴ ቤት ብዙ መኖሪያ አለ፣ እንግዲያስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ ይሄዳለሁ ብሎ ለሐዋርያት ቃል ገብቶላቸዋል ማለት ነው። ስለዚህ ጊዜያቸው በደረሰ ጊዜ ሐዋርያት እርሱ ወደ ሄደበት ወደ አባቱ፣ ሐዋርያትም የእርሱ ተከታዮች የሆኑ ደቀ መዛሙርትም ይሄዳሉ ማለት ነው። ነገር ግን በእርሱ የማያምኑት ሌላ መሲህ ከእርሱ ወደ አባቱ ከሄደ በኋላ ሌላ መሲህ ቢጠብቁ እንደማያገኙ እና ባለማመናቸውም ደግሞ ወደ እርሱ ወዳለበት ለአማኞች ተስፋ ወደ ሰጠበት ወደ እግዚአብሔር አብ ዘንድ ወዳለ ልጁ ወደሚኖርበት መኖሪያ ቦታ አይሄዱም ማለት ነው። እንግዲህ አይሁዳውያን እርሱ ወዳለበት መምጣት እንደማይችሉ ይነግራቸዋል ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ የሆነበት ምክንያት እንግዲህ እርሱ መሲህ ሕያው እግዚአብሔር እንደሆነ ባለማመናቸው ነው። ነገር ግን ለስምዖን ጴጥሮስ እንደተናገረው ሐዋርያቱ ጊዜያቸው በደረሰ ጊዜ ሕይወታቸው ሲጠናቀቅ እርሱ ወደሚያዘጋጅላቸው ስፍራ ማለትም እርሱ ወዳለበት ስፍራ እንደሚመጡ ይናገራል። ለምሳሌ ጴጥሮስ ሲናገር በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 12 እስከ 14 ስምዖን ጴጥሮስ ይሄን ሐሳብ ሰምቶ ከጥያቄ ያቀረበው ሐዋርያ ሁሉ ጊዜ በዚህ ማደሪያ ሳለው ይላል። ማደሪያ የሚለው እንግዲህ ይሄን አካላዊ ሰውነቱን ስጋዊ ሰውነቱን ሁሉ ጊዜ በዚህ ማደሪያ ሳለው
በማሳሰቤ ላነቃችሁ የሚገባ ይመስለኛል። ጌታ ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንዲሆን አውቃለሁ ይላል። ጌታ ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ ፈጥኖ እንደሚሆን አውቃለሁ ይላል። ቅዱስ ጳውሎስም እንግዲህ ሲናገር በሌላ ክፍል ይሄን ለሐዋርያት የተሰጠውን ተስፋ ሲናገር ነገር ግን በስጋ መኖር ለኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ይላል። ስለዚህ በሕይወት መኖርን ማስተማርንና ከዛ በተጨማሪ ደግሞ ከሕይወት ተለይቶ ከክርስቶስ ጋር መኖርን ደግሞ ቅዱስ ጳውሎስ እያነጻጸረ ይነግረናል። ስለዚህ መኖር ከሱ ጋር መኖር የሚቻለው ልክ ሐዋርያቱን እንዳስተማራቸው ጊዜያቸው በደረሰና በሞት በሚለዩበት ጊዜ ነው። በዮሐንስ ወንጌል እንግዲህ ምዕራፍ 7 ላይ አቡ ሀይደር ከጠቀሰው ጥቅስ ከፍ ብለን ቁጥር 30 ላይ ብናይ ምን ይለናል? እንዲህ ይለናል። ስለዚህ ሊይዙት ይፈልጉ ነበር፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም ነበር ይላል። እንግዲህ በግልጽ ይሄ ጥቅስ ጊዜው ሲደርስ አይሁዳውያን እንደሚይዙት ይጠቁመናል። እንደዛ ባይሆን ኑሮማ ጊዜው ስላልደረሰ ማንም እጁን አልጫነበትም ይለናል። በቃ ማንም እጁን አልጫነበትም፣ የወደፊትም ጊዜው ስላልደረሰ የሚል ሐሳብ ማስገባት አይጠበቅባቸውም ነበር። የዮሐንስ ወንጌላዊ ዮሐንስ ይሄን ሐሳብ ማስገባት አይጠበቅም ነበር። ግን በግልጽ ከዚሁ ምዕራፍ እንኳን የሚጠቁመን ከዚሁ ጥቅስ እንኳን ትንሽ ከፍ ብለን የሚናገረው ነገር ምንድነው? ጊዜው በደረሰ ጊዜ አይሁዳውያን እርሱን እንደሚይዙት ይጠቁመናል ማለት ነው። እንግዲህ በዮሐንስ ወንጌል ምዕራፍ 13 ላይ ለአይሁድ ያላቸውን ተመሳሳይ ነገር ለሐዋርያት በተናገረበት ክፍል ለስምዖን ጴጥሮስ ጋር ሲያወራ ቁጥር 37 ላይ ምን ይላል? ጴጥሮስ ጌታ ሆይ አሁን ልከተልህ አለመቻሌ ምንድነው ብሎ ሲጠይቀው ምን ብሎ መለሰለት? ነፍሴን እንኳ ስላንተ ሰጣለሁ ይላል። ስለዚህ ክርስቶስ አሁን እርሱን መከተል እንደማይከተሉት ሲናገር ምንድነው ያለ? ነፍሴን ስላንተ ሰጣለሁ አለ። ስለዚህ ወደ አባቱ ክርስቶስ መሄድ የሚችለው ከምን በኋላ ነው ማለት ነው? ከሞቱ በኋላ ነው። ከዛ በተጨማሪ ደግሞ ሌሎችም ሐዋርያት ደግሞ ወደ አባቱ መሄድ የሚችሉት ከሞት በኋላ እንደሆነ ደግሞ ይጠቁማል ማለት ነው። ይሄ ንግግር እንደው ከዚሁ ክፍል እንኳን ክርስቶስ ሁለት ጊዜ በዮሐንስ ወንጌል ምዕራፍ 7 እና ምዕራፍ 8 ይሄ የክርስቶስ ለአይሁዳውያንና ለሐዋርያት የሰጠው ተመሳሳይ መልስ የተቀመጠበት ታሪክ አለ። ምዕራፍ 7 እና 8 ላይ ለአይሁዳውያን፣ ምዕራፍ 13 ላይ ደግሞ ለሐዋርያት ይሄን ተመሳሳይ ንግግር ክርስቶስ አቅርቦታል እና ይሄንኑ ከዛው ምዕራፉ ላይ ስናይ ከዛው ሐሳቡ ካለበት ላይ ስናይ እንግዲህ ኢየሱስ ክርስቶስ በእነርሱ እንደሚያዝና ነፍሱን ስለ ብዙዎች እንደሚሰጥ ስለ ሐዋርያቱ እንደሚሰጥ ነው የሚናገረው። ስለዚህ እንግዲህ ሐዋርያት እንደሚፈልጉትና የተነገረው ኢየሱስ ክርስቶስ ከሞቱና ከትንሣኤው በኋላ ወደ አባቱ ከሄደ በኋላ እንደቀድሞው ከእነርሱ ጋር እንደነበረ በስጋ እንዳወቁት እንደማያውቁትና እንደማያገኙት ነው ለሐዋርያት ለማመላከት ነው። ነገር ግን እግዚአብሔር ሐዋርያቱን በተለያየ ጊዜ እየተገለጠ ኢየሱስ ክርስቶስ ልክ ቅዱስ ጳውሎስን በደማስቆ እንደተገለጠለት እየተገለጠ አያነጋግርም ማለት አይደለም። ግን በስጋ በአካለ ስጋ ክርስቶስን እንዳወቁበት የነበረ ዘመን እንደማይመጣና እየጠቆማቸው ነው ማለት ነው። ነገር ግን እግዚአብሔር ሐዋርያቱን በተለያየ ጊዜ እየተገለጠ መመሪያ ሰጥቶ ይሰጣቸው ነበረ። መመሪያም ሲሰጥ ነበረ። ወደሚሄድበት ልትመጡ አይቻላችሁም ማለት እንግዲህ በጊዜ እነርሱ ከኢየሱስ ጋር በአንድነት ወደ አብ መሄድ ሆነ። በኋላም እንግዲህ የምድራዊ ጊዜያቸው ተልእኳቸው ሳይፈጸም እንግዲህ ወደ ኢየሱስ ክርስቶስ ወደ አብ እንደማይሄዱ ሲናገራቸው ነው። ነገር ግን ከታች ዝቅ ብሎ ለሐዋርያት ምን ብሎ ተናግሯቸዋል? ጊዜው በሚደርስ ጊዜ እርሱን እንደሚከተሉት ወይም ወደ እርሱ እንደሚመጡ ለስምዖን ጴጥሮስ ነግሮታል ማለት ነው። ስለዚህ እንግዲህ ጠቅለል ስናደርገው አይሁድ ኢየሱስን ከእነርሱ ጋር በነበረበት ጊዜ በእርሱ ሳያምኑ
ነገር ግን ከሰቀሉትና ከትንሣኤ በኋላ ሌላ መሲህ ቢጠባበቁ ያን መሲህ እንደማያገኙት። ምክንያቱም እነርሱ የሚፈልጉትና በነቢያት የተነገረው መሲህ ኢየሱስ ክርስቶስ ስለሆነ እርሱን ከገደሉት በኋላ ከትንሣኤ በኋላ ሌላ መሲህ ቢጠባበቁ እንደማያገኙ ሲናገር ነው። ትፈልጉኛላችሁ አታገኙኝም ያለ። ስለዚህ ወደ እኔ ልትመጡ አትችሉም ያለበት ደግሞ ከዘው ይሄ ክፍል ከተጠቀሰበት እንግዲህ በዮሐንስ ወንጌል ምዕራፍ 8 እና በዮሐንስ ወንጌል ምዕራፍ 7 ላይ ይሄ ንግግር ለአይሁዳውያን በክርስቶስ ተነግሮ ተመዝግቧል፣ በተለያየ ጊዜ ማለት ነው። ከዚሁ ምዕራፍ 8 ላይ ስናይ ምን ይለናል? አይሁዳውያን ባለማመናቸው ምክንያት በእርሱ ለሚያምኑ ከአባቱና ከእርሱ ጋር እንዲኖሩ ኢየሱስ የሰጠውን ተስፋ እነርሱ በኢየሱስ ክርስቶስ ባለማመናቸው ምክንያት ይሄን ተስፋ እንደማያገኙት ሲናገር ነው። እንግዲህ ኢየሱስ ክርስቶስ ወደ እርሱ ወደሚሄድበት እንደማይመጡ አይሁዳውያንን የነገራቸው ማለት ነው። እንግዲህ ከዛው ከዮሐንስ ወንጌል ምዕራፍ 28 ቁጥር 22 ላይ ማየት እንችላለን። ይሄን ክፍል ስናይ እንግዲህ ምን ይለናል? በማቴዎስ ወንጌል ይሄን ክፍል ስናይ ኢየሱስም ደግሞ እኔ እሄዳለሁ ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ፣ እኔ ወደሚሄድበት እናንተ ልትመጡ አትችሉም ማለት ምንድነው ያላቸው? በኃጢአታችሁም ትሞታላችሁ፣ እኔ እሄዳለሁ፣ በኃጢአታችሁም ትሞታላችሁ፣ እኔ ወደሚሄድበትም እናንተ ልትመጡ አትችሉም ማለት ነው። ስለዚህ ወደ ኢየሱስ የማይመጡበት ምክንያት ምንድነው? እርሱ ሕያው የእግዚአብሔር ልጅ መሲሁ እንደሆነ ባለማመናቸው በዚህ ኃጢአታቸው እርሱ ለሚያምኑበት የሰጠውን ከአብና ከእርሱ ጋር ወደ እርሱ መጥተው የመኖርን ተስፋ እነዚህ ሰዎች እንደማያገኙት ሲናገር ነው። ቁጥር 22 ላይ አይሁድም እኔ ወደሚሄድበት እናንተ ልትመጡ አትችልም ማለቱ ራሱን ይገላል እንጃ አሉ። ከዛ ክርስቶስ ምን መለሰ? እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም አለና እሱ ክርስቶስ ፍጡር እንዳልሆነ ፍጡራን ከዚህ ዓለም እንደሆኑት ሁሉ እነርሱን የሰው ልጅ ሌሎችን ህዝቦችን አይሁዳውያንን የፍጡራን ምሳሌ አድርጎ እነርሱ ከዚህ ዓለም እንደሆኑ እርሱ ከዚህ ዓለም እንዳልሆነና ከላይ ከፍ ያለ እንደሆነ ከተናገረ በኋላ እንግዲህ አምላክነቱን ካረጋገጠ በኋላ ምንድነው ያላቸው? በኃጢአታችሁ ትሞታችሁ አልኋችሁ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አለ። ስለዚህ እሱ መሲሁ እንደሆነ ስላላመኑ ኃጢአተኛ ሆኑ። ይሄ ኃጢአታቸው ደግሞ እንዲሞቱ ያደርጋቸዋል። ይሄ ኃጢአታቸው ደግሞ እንዲሞቱ አደረጋቸው ማለት ምንድነው? ደግሞ እርሱ ወደሚሄድበት ወደ አብ ለጻድቃን ስፍራ ወደሚያዘጋጅበት ወደ እርሱ አይመጡም ማለት ነው።